ዶክተር አብይ አህመድ የፌዴሪ ጠቅላይ ሚኒስትርና የዕለቱ የክብር እንግዳ፣ ክቡር አቶ አገኘሁ ተሻገር የፌዴሬሽን ምክር ቤት አፈ ጉባኤ፣ ክቡር አቶ አደም ፋራህ የብልጽግና ፓርቲ ምክትል ፕሬዝዳንትና የዋና ጽህፈት ቤት ኃላፊ፣ ክቡራን የክልል ፕሬዝዳንቶች፣ ክቡራን የከተማ አስተዳደር ከንቲባዎች፣ ክቡራን ሚኒስትሮች፣ ክቡራን የፌዴራልና የክልል ከፍተኛ የስራ ኃላፊዎች፣ ክቡራን አምባሳደሮች፣ ኤግዚቢተሮች፣ ባለሀብቶች፣ ጥሪ የተደረገላችሁ እንግዶች እንኳን ደህና መጣችሁ። እንኳን ለሶስተኛው የኢትዮጵያ ታምርት ዓለም አቀፍ ኤክስፖ አደረሳችሁ አደረሰን። ከሁሉ በማስቀደም የኢትዮጵያ ኢንዱስትሪ ምርቶችን ለማስተዋወቅ በወካይነት በቀረቡ ምርቶች ላይ ሕይወትና ውበትን ባላበሰው በአዲስ ኢንተርናሽናል ኮንቬንሽን ሴንተር ጥሪያችን አክብራችሁ ስለተገኛችሁ በሚኒስቴር መስሪያ ቤቱና በራሴ ስም ከፍ ያለ ምስጋና አቀርባለሁ። የኢትዮጵያ ታምርት ንቅናቄ ዓላማና አስፈላጊነትን ደጋግመን እንዳነሳ ነው አምራች ኢንዱስትሪዎች እድገትና ተወዳዳሪነትን ማሻሻል የዘለለ እይታ ያለው ነው። መሪ ቃሉ የነገዋ ኢትዮጵያ የምትገነባው አእምሯቸው በረቀቀ እጃቸው በክህሎት በላቀ ልጆቿ መሆኑን ማምረት የቀደም ስልጣኔ ታሪካችን ማደሻ፣ አባቶቻችን ለነጻነት ለከፈሉት አርበኝነት ዋጋ ማስታወሻ፣ ከተደጋገሙ ኋላ ቀርነት ወለድ ስህተቶች መመለሻና በጠንካራ አመራር የኢትዮጵያን ብልጽግና አይቀሬነት ማረጋገጫ ማህተም መሆኑን እያወጅን ነው። ከዚሁ ጋር በተያያዘ ባለፈው ዓመት በተካሄደው የኢትዮጵያ ታምርት ኤክስፖ መክፈቻ መርሃ ግብር ላይ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ያስተላለፉት መልእክትና የሥራ አቅጣጫ እንዲህ የሚል ነበር። ኢትዮጵያ ለኢንዱስትሪ የተመቻቹ ነገሮች አሏት። በጀመርነው የኢትዮጵያ ታምርት ንቅናቄ ከፍተኛ ውጤት እያመጣን ነው። ነገር ግን ከዚህ በላይ ልንዘረጋ ስለምንችል ብንተባበር፣ ፈጠራን ብናበረታታ፣ ለምርምር ሀብት ብንመድብ፣ የሀገር ውስጥ ምርትን መውደድና ዘርፉን መደገፍ የስራችን አካል ብናደርግ ባጠረ ጊዜ ውስጥ የሚጨበጥ የሚታይ የኢንዱስትሪ ለውጥ ልናመጣ እንችላለን የሚል ነበር። በዚሁ መሰረት በአንድ ዓመት ጊዜ ውስጥ ምርቶችን በአይነት በጥራትና በመጠን አሳድገን ፈጠራን አበረታተን ከሀገር ውስጥ ፍጆታ አልፈው ወደ ውጭ ገበያ በማቅረብ ሂደት ላይ የደረሱ ምርቶችን አካተን ለዚህኛው ኤክስፖ ለእይታ አቅርበናል። ኤክስፖ ከወትሮ በተለየ የማምረቻ መሳሪያዎችን በማስተዋወቅ ላይ በማተኮር ብረትን እንደ ሸማ ሰርተው